ይህ ጽሑፍ እጅግ አስተማሪ ከመሆኑ የተነሳ በድጋሚ ይዤው ቀርብ ያለው ጠቢቡ መነኩሴ ከዛፍ ስር ተቀምጦ ጸሎት እያደረሰ ነው። ጸሎቱን እያደረሰ እንዳለ ከዛፉ ላይ ወደ ጉንጩ ትኩስ እንባ ይንጠባጠብ ጀመር። ጸሎቱን አድርሶ ጉንጩን እያበሰ ሽቅብ ወደ ዛፍ ቅርንጫፉ አማተረ። ቁራ ከጫፉ ላይ ቆሞ አምርሮ እያለቀሰ አየው። ቁራ ምን ገጠመህ? ለምንድነው እንዲህ አምርረህ የምታለቅሰው? አለው መነኩሴው። አይ ጌታዬ፣ ደስታን አጥቻለሁ። ሕይወት በጣም አስጠልታኛለች። ያየኝ ሰው ሁሉ በድንጋይ በቀስትና በወንጭፍ ወርውሮ ሊገለኝ ይሞክራል። ለአፍታ ከዛፎች ቅርንጫፍ ላይ ሳርፍ ሰው አየኝ አላየኝ ሰቀቀን ነው። ለምንድነው ግን እንዲህ የምጠላው? አላውቅም። ደስታን አጥቻለሁ። ሕይወት በጣም አስጠልቶኛል አለ ቁራው ሳግ እየተናነቀው። ወለዚና እኔ ጠቢብ ነኝ። የምትፈልገውን ልሰጥህ እችላለሁ። ምን እንዳደርግልህ ትሻለህ? አለ መነኩሴው። ከፊትህ ሞገስን ካገኘሁ እባክህ ዳክዬ አድርገኝ አለው ለመነኩሴው። እንደ ፈቃድህ ዳክዬ አደርግሃለሁ። ነገር ግን ከዚያ በፊት ዳክዬን ፈልግና በሕይወቱ ደስተኛ መሆኑን ጠይቀው አለው መነኩሴው። ቁራው ዳክዬን ፍለጋ ተነስቶ በረረ። ከብዙ ድካም በኋላ ዳክዬዋ ከሐይቅ ውስጥ እየዋኘች አገኛትና ወደ ዳክዬዋ ጠጋ ብሎ ዋው በጣም ታምሪያለሽ፣ የላባሽ ለዛነት ንጣት ግሩም ነው። በዚያ ላይ ሰዎች ይወዱሻል። ከአዋፍ መካከል እንዳንቺ ደስተኛ የለም አላት ቁራው። ኧረ ተወኝ ወዳጄ፣ ምኑን አማርኩኝ? ካልጠፋ ቀለም ድፍን ነጭ አድርጎኝ፣ በዚያ ላይ ክንፍ እያለኝ መብረር ነፍጎኝ፣ ከአሁን አዞ መጥቶ ሰለቀጠኝ ብዬ በፍርሃት ሰውነቴ እያለቀ ስለምን ደስተኛ ነው የምትደሰኩርብኝ? ደስተኛ አዋፍን ከፈለክ ከሆነ ሂድ ወደ እነ ፒኮኮች በቀለማት ወደ አጌጡት በጎብኚዎች ታጅበው በዙና በፓርክ ተጠብቀው ከሚኖሩት ፒኮኮች ጋር ሂድ አለችው። ቁራ ወደ ፒኮክ ተነስቶ በረረ። ፒኮክ በመቶዎች በሚቆጠሩ ጎብኚ ተከቦ ነበረ ቁራው የደረሰው። ቀስ በቀስ ጎብኚዎቹ ሄደው ሲያልቁ ቁራ ወደ ፒኮክ ጠጋ አለና ፒኮክ በቀለማት ያሸበረቅሽ ቆንጆ ነሽ። በሰዎች የተወደድሽ ዕድለኛ ፍጥረት ነሽ። መቼም ከአዋፋት መካከል እንዳንቺ ደስተኛ የለም አላት። በሰው መወደዴ ምን ፈየደልኝ? ዘመኔን በሙሉ በዚህ ውስጥ ተቆልፎብኝ እስረኛ እንደሆን አደረገኝ እንጂ በቀለማት ያጌጠ ላባዬን ለቁስ ማስጌጫ የሚፈልጉ ሰዎች ድፍት አድርገው ሊነጫጩኝ እንደሚሹ ብታውቅ ኖሮ ዕድለኛ ባላልከኝ። ዕድለኛነት የቀርቶ ለአንድ ቀን እንኳን እንዳንተ በነጻነት ከአድማስ እስከ አድማስ ተነስቼ በርሬ በሞት እመርጣለሁ አለችው። ቁራ በሰማው ነገር እየተደመመ ደንግጦ ወደ ሰማይ ከፍ ከፍ ብሎ በረረ። ወዳጄ፣ ደስተኛ ለመሆን ከፈለክ ትኩረትህን ባለህ ነገር ላይ አድርግ። አላስፈላጊ ንጽጽርን አስወግድ። እጅግ አስተማሪ ጽሑፍ ነው። ዋው! አላስፈላጊ ንጽጽር ውስጥ ገብተን የምንዳክር ሰዎች ከዚህ ለንማር ይገባል። ባለን ነገር እናመስግን። ሰላማችሁ በያላችሁበት ስፍራ ሁሉ በዘት ተረፍረፍ ይበለልኝ። አዱገነት ነበርኩ። ላቭ ዩ ጋይስ። ከወደዳችሁት ላይክ አድርጉት።